ጤና ይስጥልኝ ውድ የቻናሌ ቤተሰቦች የዕለቱን ዜናዎች ይዤ ቀርቤያለሁ። በቅድሚያም ዋና ዋና ዜናዎቹን ኢትዮጵያ ብሔራዊ ባንክ ከፍተኛውን የ500 ሚሊዮን ዶላር ለጨረታ ሊያቀርብ ነው። የዓለም የወርቅ ዋጋ ለመጀመሪያ ጊዜ $5100 በማለፍ አዲስ ታሪክ አስመዘገበ የሚለውና ኢትዮጵያ ከነገ ጀምሮ ነዳጅ በባቡር ማጓጓዝ ልትጀምር መሆኑን የሚገልጽ ዜናዎችን ይዤ ቀርቤያለሁ። ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ግቦችን ለማሳካት በገበያ ውስጥ ያለውን የውጭ ምንዛሬ ፍላጎት ለማርካት ነገ ማክሰኞ ጥር 19 2018 ዓ.ም የ500 ሚሊዮን የአሜሪካ ዶላር ልዩ የጨረታ ሽያጭ እንደሚያካሄድ አስታወቀ። ይህ በአይነቱ ከፍተኛ የሆነው የውጭ ምንዛሬ ሽያጭ ባንኩ እንደ አውሮፓውያን አቆጣጠር ከ2024 ጀምሮ ተግባራዊ ያደረገ ያለው የማክሮ ኢኮኖሚ ማሻሻያ ተከትሎ የገበያ መር የውጭ ምንዛሬ ተመን ስርዓት ለመደገፍ የጥሬ ገንዘብ ዝውውርን ለመቆጣጠር ከሚጠቀምባቸው ስልቶች አንዱ ነው። ኢትዮጵያ ብሔራዊ ባንክ በቅርቡ ባደረጋቸው የውጭ ምንዛሬ ጨረታዎች ላይ ከፍተኛ የባንኮች ፍላጎት የታየ ሲሆን ገበያውም ተወዳዳሪ እየሆነ መምጣቱ ይነገራል። ለምሳሌ ባለፈው ጥር 12 ቀን 2018 ዓ.ም በተደረገ 15ኛው ዙር ጨረታ ላይ አንድ የአሜሪካ ዶላር ከ154.78 የኢትዮጵያ ብር በሆነ አማካኝ ዋጋ መሸጡ ይታወሳል። ይህ የ500 ሚሊዮን ዶላር የገበያ ጣልቃ ገብነት በግሉ ዘርፍ ለሚታየው የውጭ ምንዛሬ ጥረት ትልቅ እፎይታ እንደሚሰጥና የብር የመግዛት አቅም ለማረጋገጥ አስተዋጽኦ እንደሚኖረው ይጠበቃል። ይህ በእንዲህ እንዳለ በዓለም አቀፍ ደረጃ እየታየ ያለው የጂኦፖለቲካ አለመረጋጋት ባለሀብቶች የወርቅ ክምችታቸውን እንዲያሳድጉ በማድረጉ የአንድ አውንስ የወርቅ ዋጋ ለመጀመሪያ ጊዜ $5100 በማለፍ አዲስ ክብረ ወሰን አስመዝግቧል። ዛሬ ሰኞ ጥር 18 ቀን 2018 ዓ.ም በዓለም ገበያ አንድ አውንስ ወርቅ ዋጋ 2.2 በመቶ ጭማሪ በማሳየት $5110.50 ደርሷል። የወርቅ ዋጋ እንደ አውሮፓውያን አቆጣጠር በ2025 ብቻ የ64 በመቶ እድገት እያሳየ ሲሆን ይህም ከ1979 ወዲህ የታየ ከፍተኛ ዓመታዊ ጭማሪ መሆኑ ተገልጿል። ለዚህም እንደ ዋና ምክንያት የተጠቀሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በተለያዩ ሀገራት ላይ የጣሉት ከፍተኛ የታሪፍ ማዕቀብና የተፋፋመ የመጣው የንግድ ጦርነት የፈጠሩት ስጋት ነው በማለት ዘገባው ይዳስሳል። ፕሬዝዳንት ትራምፕ በካናዳ፣ በፈረንሳይና በሌሎች የአውሮፓ ሀገራት ላይ እስከ 200 በመቶ የሚደርስ የታሪፍ ማዕቀብ እንደሚጥሉ መዛታቸው በዓለም አቀፍ ንግድ ሰንሰለት ላይ መስተጓጎል ፈጥሯል። ይህ ሁኔታ ባለሀብቶች ይበልጥ አስተማማኝ ወደሆነው የወርቅ ኢንቨስትመንት እንዲሸሹ ያደረገ ሲሆን የዶላር የመግዛት አቅም በመዳከምም ወደ ሌሎች የሀገራት ገንዘቦች ይበልጥ ተመራጭ እንዲሆኑ አድርጎታል። ከወርቅ በተጨማሪም የብር ዋጋ በተመሳሳይ ሁኔታ ከፍተኛ ጭማሪ አሳይቶ ለመጀመሪያ ጊዜ በአውንስ $100 መሻገሩ በዘገባው ተመላክቷል። ኢትዮጵያ ስልታዊ የሆኑ ምርቶችን የምታጓጉዝበትን መንገድ ለማዘመን በወሰደችው እርምጃ የኢትዮ ጅቡቲ ባቡር አክሲዮን ማህበር ከብሔራዊ ነዳጅ ኩባንያ ኖግ ጋር በመተባበር ነዳጅን በባቡር ለማጓጓዝ የሚያስችል የሙከራ ፕሮጀክት ነገ ማክሰኞ ይጀመራል። ይህ በጠቅላይ ሚኒስትር ዶክተር አብይ አህመድ ትዕዛዝ የተጀመረ ተነሳሽነት ለዓመታት ሳይሰሩ የቆዩ 110 የነዳጅ ማጓጓዣ ዋገኖችን ወደ ስራ የሚያስገባ ይሆናል። ጠቅላይ ሚኒስትሩ በዚህ ወር መጀመሪያ ላይ በጅቡቲ ዶራሌ በሚገኘው የሆራይዘን ተርሚናል በጎበኙበት ወቅት ነዳጅ በአስቸኳይ በባቡር መስመር እንዲጓጓዝ መመሪያ መስጠታቸው ይታወቃል። አድማጮች፣ ለዕለቱ ያዝኳቸው አጫጭር ዜናዎች እነኚህ ነበሩ። በቀጣይ ጊዜ እስከምንገናኝ መልካም ጊዜ ተመኘሁ።